በአንድ ወቅት ሁለት እጅግ የሚዋደዱ ፍቅረኛ ማቾች ነበሩ። በፍቅራቸው ሙሉ አካባቢ ይቀናባቸዋል። ከዕለታት አንድ ቀን ግን በአንድ ሆቴል ልጅቷ በድንገት ከሌላ ወንድ ጋር ትታያለች። በዚህ ሰዓት የሆነ ሰው ደውሎ ና የፍቅረኛህን ቅሌት ተመልከት ብሎ ይነግረዋል። ልጁም ካለበት በፍጥነት ሲመጣ ክፍል ይዘው ገብተዋል። ገቡ ወደ ተባለበት ክፍል ቀርቦ ሲያዳምጥ ከውስጥ ይሳሳቃሉ። እስከ መጨረሻው የመታገስ አቅም አልነበረውም። በእኔ ላይ ሌላ ወንድ ሲል ይናደዳል። በዚህ ጊዜ እሷ ጓደኛ የሆነችው ልታጽናና ትቀርበዋለች። እሱም አጋጣሚውን በመጠቀም እንደውም ላስቀናት በሚል እርሷ በምታየው ቦታ ጓደኛዋን እየወሰደ ያዝናናታል። እንደ ፍቅረኛ አድርጎ ለሰው ያወራል። ከወር በኋላ ፍቅረኛው ሞተች። በዚህ ጊዜ በእናቷ በኩል አንድ ደብዳቤ አስቀምጣለት ነበር። እሱ የኔ ግፍ ነው ብሎ በቀብር ስርዓቱ ላይ እንኳን አልተገኘም። እናትየው ባለበት ሄዳ የልጇን አደራ የሆነው ደብዳቤውን ሰጠችው። ደብዳቤው ይህን ይላል: ውዴ የኔ ፍቅር፣ አንተ አዝነክብኛል፣ እኔ ግን ተደስቻለሁ። ያን ቀን ሆቴል ደውዬ እንድትመጣ ያደረኩት እኔ ነኝ። በዛ ክፍል ውስጥ ምንም አልተፈጠረም። አንተ በእኔ ተናደህ ወደ ሌላ ሴት እንድትሄድ የሰራሁት ድራማ ነበር። በሐዘን ሰዓት ያጽናናች ጓደኛዬ እኔ ነኝ የላኳት። እሷ በጣም ትወድሃለች፣ እንዳትተዋት። አንተ እኔ ለማስቀናት ፍቅር ስትሰጣት ሳይ እኔ ይደሰት ነበር። ያንን ፍቅር ከልብህ አድርገው። ደስታህን አይቼ በሞቴ እድለኛ ነኝ። ቢያንስ ብቻህን አልተውኩህም። ይህንን ያደረኩት ዶክተሩ ባለብኝ ካንሰር ምክንያት ለመሞት ቢበዛ 30 ቀን ብቻ እንደቀረኝ ስለነገረኝ ነው የሚል ደብዳቤ ነበር። ፍቅር ማለት አብረው ላሉት ብቻ ሳይሆን ትተውት ለሚሄዱትም ደስታ መጨነቅ ነው።